በዚህ ቪዲዮ የኢትዮጵያ ንግድ ባንክ የሚያወጣውን አቲቲዩድ ፈተና 100 ጥያቄዎች እንሰራለን። ስለዚህ the first one what is the 15% of 4800 ብር ይላል። መልሱ ምንድነው? the answer is 720 ብር ይላል። ከነ ካልኩሌሽኑ ተቀምጦ ያለው። ስለዚህ በዚህ ካልኩሌሽን በዚህ መሰረት ነው የሚሰራው ማለት ነው። second one a bank teller processed 240 transaction in 8 hours then how many per hour ይላል። ስለዚህ መልሳችን ምን ይሆናል? 30 ትራንዛክሽንስ ፐር ሃወር ነው የሚያካሄደው ማለት ነው። አይው መልሳችሁ እዚህ ጋር በእንዴት ነው 30 ሃወርስ የሚሆነው ሚሊዮን እዚህ ጋር አስቀምጦላችኋል ማየት ትችላላችሁ ማለት ነው። third one CBE earns 12% annual interest on 50,000 ብር loan what is the interest after 1 year ይላል። ስለዚህ ከ6 ዓመት በኋላ ምን ይሆናል ማለት ነው? 6000 ብር ይሆናል ማለት ነው። 6000 ብር if USD 1 is equal to 56.50 ብር then how much USD in 200 ይላል። ስለዚህ $1 ተሰጣችሁ $200 ስንት ብር ይሆናል እያላችሁ ነው። በጣም ቀላል ነው። 11300 ብር ነው የሚሆን ማለት ነው። a loan of 100,000 ብር is repaid in 5 equal annual installments each installment is ይላል 20 ሺህ ብር ነው ማለት ነው። በ20 ሺህ ብር ኢንስቶልመንት ነው እንደዚህ 100 ሺህ ሊሆን የሚችለው ማለት ነው። ስለዚህ 20 ሺህ ብር ፐር ኢንስቶልመንት ይሆናል ማለት ነው። what is the ratio of 450 to 750 in simplest form? ስለዚህ እነዚህን አሁን በፍራክሽን ፎርም ጽፈን ስናቃልለው እንደዚህ ይሆናል ማለት ነው። 3/5 ይሆናል ማለት ነው። 3 ሬሾ 5 ይሆናል ማለት ነው መልሳችን። A saving account earns 7% of PA on 30,000 ብር then the simple interest in 3 years is 6300 ብር ነው ይለናል። 6300 ብር መልሳችን እንደዚህ ይሆናል። አሰራሩ ተቀምጦላችኋል። find the next number of the given series ይላል። የተሰጠን ሲሪየስ 3 6 12 24 48 ነው። ስለዚህ ከ48 ቀጥሎ የሚመጣው ማን ነው? 96 እንደዚህ አይነት በጣም ተደጋጋሚ ጥያቄ ይመጣል ማለት ነው እንደዚህ አይነት። ስለዚህ you need to know the pattern ፓተርኑን ብቻ መከተል የሚኖርባችሁ። what is 2340 plus 1876 minus 948 መልሳችን ስንት ይሆናል? 3268 ነው የሚሆነው ማለት ነው። using ቤድማስ ሩል እሱ መጠቀም ትችላላችሁ ማለት ነው። a customer deposits 5000 ብር monthly for 6 months then what will be the total deposited amount ይላል። በ6 ወር ስንት ይቆጥባል ማለት ነው? 30000 ብር ይሆናል ማለት ነው። 30000 ብር what is the 18% of 25000 ብር ይላል። የ18% ብቻ ነው የምትወስዱ ስንት ይሆናል እያለ ነው። 18%ቱ 4500 ብር ነው የሚሆነው ማለት ነው። 18%ቷ የብቻ እንትን ስንላት ስንሰራት ካልኩሌሽኗን 4500 ብር ትሆናለች ማለት ነው። if 8 workers complete a task in 12 days how many days for 6 workers ይላል። ስለዚህ ይሄ አሁን ምን ይሆናል ማለት ነው? መልሳችን 16 ቀን ይፈጅባቸዋል ማለት ነው። 16 ቀን ይፈጅባቸዋል እያለ ነው። አሰራሩ እዚህ ጋር ቁጭ ብሏል ማየት ትችላላችሁ። ግልጽ የሆነ መንገድ ነው። so the next one a branch collects 2.5 million ብር in deposit over 5 days what is the average per day ይላል። per day 50 ሺህ ብር ነው 15000 ብር per day በየቀኑ 50 ሺህ ብር ማስገባት አለበት ግዴታ ማለት ነው ታርጌቱን ለማምጣት። what is the percentage 360 of 1800 ይላል። the answer is 20% ነው። አሁን እዚህ ጋር ላይ አማውንቱ ሰጣችሁና ፐርሰንቴጁን የጠየቃችሁ ማለት ነው። ስለዚህ 20% ይሆናል። solve the given equation ይላል። 4x minus 9 is equal to 23 ይላል። so what will be the value of x? x ነው ዋጋ የምትፈልጉ is very simple equation the x ምን ትሆናለች? x is equal to 8 ይሆናል ማለት ነው። x is equal to 8 በዚህ መልኩ ነው የሚሰራ ማለት ነው።
a property is valued at 850,000 ብር bank lends of 70%. then what will be the amount እያለ ነው አማውንቱ። ስለዚህ ስንት ይሆናል? 595,000 ብር ይሆናል ማለት ነው። ስለዚህ what is the LCM of 12, 18 and 24 ይላል። LCM ሊስት ኮመን መልቲፕል። ስለዚህ ምን ይሆናል ማለት 72 ነው የሚሆነው 72 a car loan of 300,000 ብር at 14% for 2 years. Total simple interest will be how much? ስለዚህ ስንት ይሆናል ማለት ነው? 84,000 ብር ነው የሚሆነው ማለት ነው። 84,000 ብር ይሆናል። the total interest will be 84,000 ብር። simplify this given fraction ይላል 5/8 plus 3/4። ስለዚህ እነዚህን ኤልሲኤማቸውን ተወስዱና ትደምራላችሁ ማለት ነው። በጣም ቀላል ነው። ስለዚህ ፋይናል አንሰራችን ምን ይሆናል? 11/8 ይሆናል። ኤልሲኤማችን 8 ነው። 8ን ተወስዱና ቀጥታ መደመር ነው ማለት ነው። ላይኛው ስትደምሩት 11 ይሆናል። 11/8 ይሆናል ማለት ነው። what is 0.125 expressed as a percentage? ስለዚህ ይህች አሁን ዴሲማል ነች። ይህችን ዴሲማል 0.125 ወደ ፐርሰንቴጅ ስንቀይረው ስንት ይሆናል? 12.5% ነው የሚሆነው ማለት ነው። So the next one, a staff earns 18,500 ብር per month. What will be the annual salary እያለ ነው። annual salary አመታዊ ደሞዝ ስንት ይሆናል ማለት ነው? 222,000 ብር ይሆናል ማለት ነው። 222,000 ብር per year። ይሄ የአመታዊ ነው ማለት annually ስለሆነ if 60% of an amount is 900 ብር what is the full amount እያለ ነው። the full amount will be 15,000 ብር 15,000 15,000 ይሆናል ማለት ነው። next one, a bank has 4,200 customers and a bank B has 3,780. ስለዚህ አሁን በሬሾ ነው አስቀምጦት ያለ ባንክ ኤ እና ባንክ ቢ አለ። ስለዚህ በሬሾ ሲቀመጥ ስንት ይሆናል? 10:9 ይሆናል ማለት ነው። በዚህ መልኩ በሬሾ ይቀመጣል። next one, what is the HCF of 84 and 126 እያለ ነው። highest common factor ማለት ነው። highest common factor of 84 and 26 is 42 ነው። highest common factor 42 ይሆናል ማለት ነው። next one, a profit of 125,000 ብር is shared in the ratio of 3 ratio 2. ስለዚህ the larger share ስንት ይሆናል እያለን የጠየቀን። ስለዚህ 75 ብር ነው የሚሆነው ማለት 75,000 ብር ይሆናል። the next one, choose the synonym of diligent. choose the synonym of diligent. hard working ነው። hard working ነው የሚሆነው መልሳችን ማለት ነው። the next one, choose the antonym of transparent. choose the antonym of transparent. the answer is opaque. ይህች ናት ማለት ነው የምትሆነው መልሳችን። the next one, select the correct spelled word ይላል። correctly spelled የሆነ ወርድ የትኛው ነው እያለን ነው። answer is የትኛው ነው መልሳችን? ይችኛዋ ትሆናለች ማለት ፕሮፊት PROFIT መልሳችን እሷ ነው የምትሆነው። next one, fill in the blank ይላል። the bank is blank, it is interest rate at last quarter ይላል። ስለዚህ በምን አደገ ነው ያደገበት? ራይዝድ የሆነበት እንትን እሱን ነው እየጠየቀን ያለ። ስለዚህ ራይዝድ ነው የሆነው ኢንክሪዝድ ሆኗል ማለት ነው። choose the word that best completes ይላል። ስለዚህ ብላንክ ስፔስ ላይ the auditor found several in the accounts ይላል። ስለዚህ discrepancies መልሳችን እሱ ይሆናል ማለት ነው።
which sentence is grammatically correct? ግራማቲካሊ ኮሬክት የሆነው የትኛው ነው እያለን ነው። the manager approved the loan. what is the synonym of concise? concise the answer is brief. concise ስንል brief ማለታችን ነው። next one, what is the antonym of credit? what's the antonym of credit? ምን ይሆናል መልሳችን? ዴቢት ነው የሚሆነው ማለት ነው። ዴቢት እና ክሬዲት ስንል ኦፖዚት ናቸው። ስለዚህ አንቶኒም ኦፍ ዴቢት ክሬዲት ማለት እንችላለን ማለት ነው። choose the correct form. neither the manager nor the clerk is the report ይላል። ስለዚህ have submitted ነው። present perfect have submitted. what does integrity mean in banking context? integrity ምንድን ነው as a bank context? the answer is honesty and moral uprightness. honesty and moral uprightness. select the correctly punctuated sentence. the answer is the customer's account was credited. the customer's account was credited. which word means to reduce the value of currency? devalue. devalue ማለት የሆነ የገንዘብ ዋጋ ማሳጣት ግሽበት ምናምን ነው ማለት ነው። devalue ገንዘብን ዋጋ ማሳጣት። what is the synonym of meticulous? meticulous ሲኖኒሙ ምንድን ነው? the answer is sorrow ማለት ትችላላችሁ። fill in ይላል a blank dash as intermediary savers and borrowers ይላል between savers and borrowers. the answer is acts ከኢንተርሚዲየሪ እና ከአበዳሪ ከተበዳሪ መሃል የሚቆም ማለት ነው። choose the word closest in the meaning to prudent ማለት ምንድን ነው? cautious ምንለው ነው ማለት ነው። what is the antonym of solvent? the answer is insolvent ይሆናል መልሳችን ማለት ነው። choose the synonym of audacious. choose the synonym of audacious means bold ይሆናል መልሳችን ማለት ነው። bold select the sentence with no error ይላል። with no error which one is grammatically correct? the answer is the staff are trained regularly. ይህ ትክክል ነው ማለት ነው። what does embezzlement means? embezzlement. the answer is theft of funds entrusted to one's care. this one is the correct answer. the second one, no, the next one, the antonym of depreciation. what's the antonym of depreciation? the answer is appreciation. appreciation እና depreciation ስንል they are opposite. antonym of each other, opposite ናቸው ማለት ነው። fill in the interest dash on this account is compounded quarterly ይላል። so what will be at the dash? earned
earned ይሆናል ማለት ነው። earned will be our answer. Choose the correct word. The bank offers preferential dash to long term rates ይላል። rates synonym of liquid debt. What is a synonym of liquid debt? Answer: converts to cash. This one is the synonym. If all CB branches have ATMs and a Bole branch is a CBA branch, then Bole branch has an ATM እንላለን ማለት ይሄኛው ምንድነው? ትራንዚሽን ነው። ትራንዚሽን የተጠቀምነው ማለት ነው። እዚጋ ላይ find the odd one out. saving account, current account, fixed deposit, mortgage is the odd one. The series of final, what will be the answer? 2, 5, 10, 17, 6. What will be the next one? The answer is 37 ይሆናል ማለት ነው። ፓተርኑን ተከትለን ስንሄድ 37 እናገኛለን ማለት ነው። ባንክ is to savings, hospital is to for which purpose? for treatment. ባንክን ለመቆጠቢያ ከተጠቀምን ሆስፒታል ለሕክምና እንጠቀመዋለን ማለት ነው። ሶ what will be the next one? Next one, if Monday is coded as 12, Wednesday is coded as 14, then Friday is coded as, the answer is 16. አለላችሁ ይኸው ተቀምጦላችኋል ማየት ትችላላችሁ። It's very easy. A manager has 6 files. She must select 2 for audit. And how many combinations are there? ስለዚህ ስንት ካምፓኒሽኖችን ትጠቀማለች ማለት ነው? አሁን ካምፓኒሽን ኤንድ ፐርሙቴሽን ነው። 15 ይሆናል ማለት ነው። All loan officers are bank staff. Some bank staffs are managers. Therefore, what will be the conclusion? The answer is some loan officers may be managers. This one is logic ነው እዚህ ጋር የተጠቀመው ማለት ነው። What comes next? የተሰጠ ሲሪየስ ነምበር አለ 100 95 85 70 50። ስለዚህ የተሰጠን ሲሪየስ አለ። ይህ ሲሪየስ ነምበር ውስጥ የትኛው ነው ካለ ቀጣይ ላይ የምናገኘው 25 ነው የሚሆነው ማለት ነው። 25 is our answer. Teller approves 40 transactions per hour and teller B process 60. then what will be the combined rate እያለ ነው። 100 ትራንዛክሽን ፐር ሃወር ያካሂዳሉ ሁለት ቴለር ማሽኖች ቴለር ኤ እና ቴለር ቢ 100 ትራንዛክሽን ፐር ሃወር ያካሂዳሉ ማለት ነው። if audit is coded as BVEJU and what is the code for bank ይላል። ስለዚህ የባንክ ኮድ ምን ሊሆን ይችላል? CBOL ይሆናል ማለት ነው። Which figure is the odd one out? A square, rectangle, rhombus, circle. Quite different የሆነ የትኛው ነው ማለት ነው? The answer is circle. If today is Thursday and a loan matures in 10 days, what day does it mature? The answer is Sunday. Sunday ይሆናል ማለት ነው። Next one, a queue has 12 customers. CB opens a second teller.
is 12 minutes ይሆናል ማለት ነው። 12 minutes our answer is 12 minutes። ስቴትመንት የተሰጠን ስቴትመንት አለ all savings earn interest አቶ ለማ saving account then the conclusion will be አቶ ለማ's account earns interest። we are combining the two sentences. Find the pattern 1 1 2 3 5 8 13 what will be the next one 21 ይሆናል ማለት ነው 21 CB has 5 products. A client must choose exactly 3. How many different selections are there? This one is selection process. 10 selection. There will be 10 different selections. We are using combination still. Combination and permutation. ብዙውን ጊዜ እንጠቀማለን። If finance is written as this one ODF, what rule we used? Each letter plus 1. We used this rule. Each letter plus 1. ይህን ሜተር ተጠቅመን የምናገኘው ማለት ነው። አቶ በርሄ is a teller. አቶ በርሄ is taller than አቶ ከበደ is taller than ወይዘሮ ትዕግስት. Who is the shortest one? The shortest one is ወይዘሮ ትዕግስት. She is the shortest one. A die is rolled. Probability of getting a number greater than 4 is እያለ ነው። አንድ ዳይ ተወረወረ። እሱን ስንወረውረው probability of getting more than 4 number greater than 4 means 1/3 ይሆናል ማለት ነው። 1/3 complete the analogy. Loan is to repayment as deposit is to withdraw for withdrawal. ዲፖዚት የምናደርገው ምንድን ነው? የሆነ ቦታ የሆነ ጊዜ ሄደን ዊዝድሮ እናደርገዋለን። ሄደን የሆነ ጊዜ ዊዝድሮ እናደርጋለን ማለት ነው። ጊቨን ሲሪስ 1500 250 250 125 what will be the next one? The answer is 62.5 ይሆናል ማለት ነው። Which is different? Check, draft, cash, overdraft. Which one? Odd. Quite different የሆነ ማለት ነው። overdraft ነው። overdraft ከነዚህ ውስጥ odd የሆነ የተለየ ነው ማለት ነው። ዩኒክ ነው። The next question. A task takes 6 days with 4 people. With 3 people, how long? The answer is 8 days. 8 days ይፈጃል ማለት ነው። Next question. Letters B, D, G, K, P. Then what will be the next letter? እዚህ ጋር ላይ ፓተርኑ ነው ማወቅ የሚጠበቅባችሁ። The answer is V. በዚህ አይነት መንገድ ነው የምንሄደው። Every step is given over here. So you can refer it. The next one. What will be the answer? No forged document is undetectable. CB stands for Commercial Bank of Ethiopia, right? Everyone knows this one. The answer is this one, Commercial Bank of Ethiopia. የማያውቅ የለም፣ ሁሉም ሰው ያውቃል። Next one. The regulatory body overseeing bank in Ethiopia is which option? The answer is National Bank of Ethiopia ነው። ይሄ the governor of all banks ሁሉንም ባንኮች የሚገዛ ናሽናል ባንክ ኦፍ ኢትዮጵያ ነው ማለት ነው። ወይዘር አቢሲኒያ፣ አዋሽ ምናምን ሁሉም ባንኮች የሚገዛ ናሽናል ባንክ ኦፍ ኢትዮጵያ። What is the fixed deposit account? Fixed deposit account ስንል ምን ማለታችን ነው? The answer is a time deposit earning.
ሃየር ኢንተረስት ያለው ታይም ዲፖዚት ኤርኒንግ ነው ማለት ነው። በየሰዓቱ የምናስገባው ሃይ ኢንተረስት ያለው ነው ማለት ነው። which one of the following is not a function of commercial bank? The answer is printing currency. What does KYC stands for banking? KYC verification የሚባል ምንድን ነው? ባንክ ውስጥ know your customer ከሚል የተወሰደ ነው። መታወቂያ ምናምን ነገር የተለያዩ ዶክመንቶች ማስረጃዎች ማለት ነው የእናንተ ማንነት የሚገልጹ። a check that is post dated means ምን ማለት ነው? the answer is it has a future date and cannot be cashed before that date ማለት ነው። የሆነ ቀን ገደብ አለው። ያ ቀን ገደብ ሳይደርስ አይወጣም በፍጹም ማለት ነው። what is the compound interest ምንድን ነው? interest is on principal plus accumulated interest። አሁን ሁለት ኢንተረስት አለው ማለት ነው። ኢንተረስት ኦን ፕሪንሲፓል and ኢንተረስት ኦን accumulated በሁለት መንገድ ስለሆነ ኮምፓውንድ አለው ማለት ነው። what does swift stand for in international banking? ስዊፍት ኮድ አሁን የተለያዩ ባንኮች የተለያዩ ስዊፍት ኮድ አላቸው። ሶሳይቲ ፎር ወርልድ ዋይድ ኢንተርን ባንክ ፋይናንሻል ቴሌኮሙኒኬሽን ማለት ነው። ስዊፍት ኮድ ምንለው በዚህ መንገድ ነው የሚተነተን ማለት ነው። which one of the following is liability for commercial bank? the answer is customer deposit። ለዚህ መልሳችን ከስተመር ዲፖዚት ነው። the next one, what is the cash reserve ratio? CRR ምን ማለት ነው? percentage of deposit kept in reserve with central bank. This is the exact meaning. the next one, what does an overdraft facility allow? The answer is withdrawing more than the account balance up to a limit። የሆነ ሊሚቴሽን አለው የምታወጣበት ማለት ነው። ግን ከአካውንት ካለው ባላንስ ይበልጣል ማለት ነው። ግን የሆነ ሊሚቴሽን አለው። AML in banking stands for the answer is አንቲ መኒ ላውንደሪንግ ነው የምንለው ማለት ነው። AML። what is the primary purpose of bank balance sheet? to show assets, liabilities and equity at a point in a time. The next one, what is the letter of credit? LC stands for a bank guarantee of payment at seller on behalf of buyer. Which account type is the most suitable for daily transaction? The answer is current account ካለን ዴይሊ ለማውጣት ብዙ ያስቸግረንም ማለት ነው። it is not fixed. the next one, what does NPL stands for banking? NPL ምን ማለት ነው ባንኪንግ ውስጥ? the answer is non performing loan። ስራ የማይሰራ performing loan ብድር ማለት ነው። this is our answer. the next one, CBE was established in which year? የኢትዮጵያ ንግድ ባንክ በመቼ ዓመተ ምህረት ነው የተቋቋመው እያለ ነው። this one is a basic question። ብዙም ጊዜ የሚጠየቅ ጥያቄ ነው። ኢትዮጵያ ንግድ ባንክ ውስጥ in 1942 ነው። በጣም ትልቅ ረጅም እድሜ ነው ያለው። 1942 ነው የተቋቋመ ማለት ነው። the next question,
ዋት ኢዝ ዘ ሚኒንግ ኦፍ ኮላተራል ኢን ሌንዲንግ? ኮላተራል ምንድን ነው? በአማርኛው ማስያዣ ምናምን የምንለው ነገር ነው። ዘ አን አሴት ፕሌጅድ አስ ሴኩሪቲ ፎር ሎን ነው። ለዚያ ለሚሰጠው ሎን እንደ ሴኩሪቲ ሆኖ የሚያገለግል የሆነ ቢከስር ወይም የሆነ ነገር ቢፈጠር የሚያዝ ማለት ነው። ዋት ኢዝ ብር? ብር ምንድን ነው? ብር ምንድን ነው? አንሰር ኢዝ ኦፊሻል ከረንሲ ኦፍ ኢትዮጵያ ነው። የኢትዮጵያ ኦፊሻል ከረንሲ ብር ይባላል ማለት ነው። ይህ ሰው አንሰር። ኔክስት ኩዌሽን ዋት ዳዝ ኤቲኤም ስታንድስ ፎር? ኤቲኤም ማሽን አለ ወይ ምናምን እንላለን። ኤቲኤም ምን ማለት ነው? ኤቲኤም ስታንድስ አውቶሜትድ ቴለር ማሽን፣ አውቶሜትድ ቴለር ማሽን እንላለን ማለት ነው። ኔክስት ኩዌሽን ዊች ዋን ኦፍ ዘ ፎሎዊንግ በስት ዲስክራይብስ ወርኪንግ ካፒታል? ወርኪንግ ካፒታልን በደንብ በትክክል የሚገልጸው የትኛው ነው እያለን ነው። አንሰር ኢዝ ከረንት አሴትስ ማይነስ ከረንት ሊያቢሊቲስ ነው። መልሳችን ይሆናል ማለት ነው። ከረንት አሴትስ ማይነስ ከረንት ሊያቢሊቲስ። ዋት ኢዝ ዘ ሮል ኦፍ ሲቢኢ ኢን ኢትዮጵያስ ኢኮኖሚ? ኢትዮጵያ ኢኮኖሚ ውስጥ እንግዲህ ትልቅ ሮል ነው የሚጫወተው። ንግድ ባንክ ትልቅ ሚና ነው የሚጫወተው። ምንድነው? ሞቢላይዚንግ ሴቪንግስ ኤንድ ፋይናንሲንግ ዲቨሎፕመንት ፕሮጀክት፣ የተለያዩ ፕሮጀክቶችን ፋይናንስ ያደርጋል። የተለያዩ ሴቪንግ እንቅስቃሴዎችን ያካሄዳል ማለት ነው። ዋት ኢዝ ዘ ዲማንድ ድራፍት? ዲዲ። ዋት ኢዝ ዘ ዲማንድ ድራፍት? ዲዲ ምንድን ነው? ዲማንድ ድራፍት አንሰር ኢዝ ኤ ባንክ ኢሹድ ፕሪፔይድ ፔይመንት ኦርደር ነው። ኤ ባንክ ኢሹድ ፕሪፔይድ ፔይመንት ኦርደር እሱ ነው ፋሲሊቴት የሚያደርገው ማለት ነው የተለያዩ ኦርደሮችን። ዋት ዘ ዲፈረንስ ቢትዊን ግሮስ ፕሮፊት ኤንድ ኔት ፕሮፊት? ዘ ዲፈረንስ ቢትዊን ግሮስ ፕሮፊት ኤንድ ኔት ፕሮፊት። ኔት ፕሮፊት ኦልሶ ዲዳክትስ ኦፕሬቲንግ ኤክስፐንስስ ኤንድ ታክስስ። ስለዚህ በአንድ ላይ ተያይዘው የሚሄዱ ነገሮች ናቸው ሁለቶች ማለት ነው። ዋት ኢዝ ዘ ሲግኒፊካንስ ኦፍ ክሬዲት ስኮር ፎር ኤ ባንክ ከስተመር? answer is it indicates credit worthiness and likelihood of loan repayment። ስለተከታተላችሁን ከልብ እናመሰግናለን። ዩቲዩብ ቻናላችን ሰብስክራይብ ማድረግ እንዳትረሱ። አዳዲስ ቪዲዮ እንደዚህ አይነት አስተማሪ ቪዲዮ ስንጭን ፈጥኖ ወደ እናንተ ኖቲፊኬሽን እንዲደርሳችሁ ማለት ነው።